የኦሮሞ ብልጽግና የሚል የከብቶችና የእበቶች ስብስብ ነው ማለት። ይቅርታ አርጉልኝ ለቃላቴ፣ ቃላቶቹ ግን ይመጥኑታል። የኦሮሞ ብልጽግና ወይንም ኦህዴድ የከብትና የእበት ስብስብ፣ ከነሱ ጋራ የሰላም ድርድር ሊኖር አይችልም። ጭንቅላታቸው ድፍን፣ ሀገር መምራት ማስተዳደር ይቀርና ቤተሰብ መምራትም የማይችሉ አየር ኃይሉን ምድር ጦሩን ጠቅላይ ሚኒስትርነቱን ይዘውት ሀገሪቱን ፈነቃቅለው ኢኮኖሚውን አድቅቀው የዛሬ በጣም የሚገርማችሁ ከሻቢያ ጋራ ምስራቅ ጦር የሚባል ኢትዮጵያ የምስራቅ እዝ ጦሩ እንዳለ ወደ ኤርትራ ዘልቆ ከሻቢያ ጋራ ሆኖ የራሱን ህዝብ የሚወጋ የራሱን መሬት ለሻቢያ አሳልፎ የሚሰጥ በኢትዮጵያ ታሪክ ውስጥ እንደዚህ አላየሁም፣ አልሰማሁም። ከዚህ በላይ ባንዳነት ምን አለ? የኢትዮጵያን ሰራዊት ሰብስበህ ኤርትራ ገብተህ ከሻቢያ ጋር ሆነ የትግራይን ህዝብ የምትወጋ መሬቱን ለጠላት አሳልፈ የምትሰጥ ደንቆሮ የእበትና የከብት ስብስብ መሪ በኢትዮጵያ እንደዚህ ታይቶ አይታወቅም። በጣም በጣም አዝናለሁ። ለትግራይ መንግስትና ህዝብ ምክሬ ከሻቢያ ጋር ሆኖ ከወጋ እናንተ ለምን ሌሎችን አትጋብዙም? ባንዳ ሆኖ እየወጋችሁ ህዝባችሁን ያፈናቀለ ንጹሃንን እየገደለ ከሆነ የትግራይ ህዝብ አንተም ሌሎችን ጋብዝ። ሱዳን ይሁን ግብጽ ይሁን አውሮፓ ይሁን ጋብዝና ህዝብህን አድን፣ ተከላከል ነው ምልህ እንጂ ከነዚህ እበትና ከብቶች ጋራ በንግግር የሚፈታ ነገር የለም።